ይህ የምትመለከቱት የሀገራችንን ልጅ በተመለከተ በቋንቋው ምክንያት ሁለት አይነት ሀሳቦች አሉ። እሱን እነግራቸዋለሁ። ይኸውላችሁ ትናንትና በሆነው ነገር ላይ ብዙ ኢትዮጵያውያን በልጁ እንግሊዘኛ አለመቻል ምክንያት በጣም ሲያሾፉበት፣ ሲስቁበት፣ ሲያላግጡበት እያየው ነው። እነዚህ አሁን እያላገጡ ያሉ ልጆች በልጁ ቦታ ቢሆኑ ኖሮ ከዚህ የበለጠ ድንጋጤ ውስጥ ይገቡ ነበር። ነገር ግን እነሱ እንኳን ሳይችሉ ልጁ ላይ ግን በዚህ ደረጃ መፍረዳችሁ ትክክል አይደለም። ሲቀጥል ግን ያለኝ ምክር ምን መሰላችሁ? ይሄ ለልጁ ብቻ አይደለም፣ ለብዙዎቻችን ቋንቋ ማለት በተለይ ደግሞ እንግሊዘኛ ቋንቋ ማለት በጣም አስፈላጊ ነገር እንደሆነ ከዚህ መረዳት እንችላለን። ምክንያቱም ይሄ ልጅ እንግሊዘኛ ቋንቋ ችሎ ቢሆን ኖሮ ብዙ እድሎቹን በተጠቀመበት ነበር። ምክንያቱም አይሾ ስፒድ በጣም ወዶት ነበር፣ በጣም ትሪት እያደረገው ነበር ምናምንና ብዙ ነገሮችንም ይመቻችለት ነበር ብዬ አስባለሁ። ታዲያ እዚህ ጋር ሳልጠቅስ የማላልፈው ነገር አዶናይ የሰራው ስራ የሚገርም ከወንድምም ከምንም በላይ እንግዲህ ሆኖ ነው የተገኘው። ለሱ እንግዲህ በጣም አክብሮት አለኝ። ነገር ግን ይሄ ልጅ ደግሞ ቋንቋ ችሎ ቢሆን ኖሮ ብዙ ነገሮችን ባሳካ ነበር። ስለዚህ ቤተሰቦች ማናችንም ቢሆን በተለይ ደግሞ እንግሊዝኛን ቋንቋ ማወቅ በዚህ ሰዓት በጣም የግድ ነው። ምክንያቱም ሶሻል ሚዲያ ላይ የምንሰራ ሰዎች አይታወቅም ነገ ከነገ ወዲያ ምን አይነት እድሎች እንደምናገኝ ከምን አይነት ክሬተሮች ጋር ልንሰራ ወይም ደግሞ ልንገናኝም እንችል እንደሆነ ስለማናቅ በተቻለን አቅም ቋንቋን ብንማር የተሻለ ነው። ለማንኛውም ግን እሱ ላይ ከማሾፍ ይልቅ እሱም ማበረታታትና እንዲሁ የቋንቋ ትምህርት የሚማርበትን ነገር ብታመቻቹለት የተሻለ ነው።